ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እኛ እግዚአብሔር ይመስገን። እንግዲህ ማኖር ከተባለ ስላለችሁ ልጅቷ ጨጓራዬን ቅጥልጥል አድርጋ ከጥቅም ውጭ አድርገዋለች። እንግዲህ ሄሉዬ እኔ እንደዚህ የተቃጠልኩኝ አንቺ ምን ታሳይ ማለት ነው? እንጃ እውነት ለመናገር በጣም ጎበዝ ነሽ ማርያምን። ትዕግስትሽን ወደድኩልሽ፣ አደነቅኩልሽ። ሁሌም አድናቂሽ ነኝ፣ ሁሌም ቢሆን ማለት ነው። በቃ አደንቅሻለሁኝ፣ አከብርሻለሁኝ፣ እወድሻለሁ። ግን ዛሬ ትንሽ ቤተሰቦችሽንም ያስደበረ ነገር አለ። ያው በተቻለሽ አቅም በእርግጥ በአንድ አቅጣጫ ማሰብ የለብንም። ቢንዬ በእናትህ አደራህን እንደዚህ አንገቷን ባዶዋን ሆና ስትመጣ ግዴታ አንተ ራሱ ያለ አንተ ላይ ያለውን መስቀል ራሱ ፈተህ ብታስርላት በጣም አሪፍ ነው። ልጅቷ ፈልገው አይደለም መስቀሉን ያው አውልቀው የመጣችው ያለ አንድ ምክንያት አይደለም። ግን ደግሞ መንገድ ላይ ተፈቶባት ነው፣ ወርቆባት ነው። መንገድ ላይ ወርቆባት ነው። እና ምንም ነገር ሳትሰሙና ሳታውቁ አትፍረዱባትኝ። ልትረዷት ሞክሩ። በእርግጥ እረዳችኋለሁኝ። ግን ደግሞ ስለ ሃይማኖቷ ከኛ በላይ እሷ ብዙ ታውቃለች። ተረጋጉ ማለት ነው። ሁላችሁንም እንደደበራችሁ፣ ሁላችሁም እንደከፋችሁ እናውቃለን። እኔ ለራሱ ማለት ነው እንደዛ ባዶዋን ሳያትኝ የሆነ አንድ አካሏ ተቆርጦ ወደቀ ያክል ነው የተሰማኝ። እግዚአብሔርን በጣም ነው የተናደድኩት። ግን ደግሞ አሁን ላይ በቃ ሁሉንም ነገር እንትን ብያለሁኝና ሳጣራ መንገድ ላይ ወርቆባት ነው ስትሄድ ማለት ነው። ስለዚህ መንገድ ላይ እየወደቀን ከዚህ በፊትም መኪና ላይ ሆና ወርቆባት ገዝታ እነ ቡታጅራ ስትሄድ ከዊና ጋር ማለት ነው ቪዲዮ ላይ ተናግራለች። መስቀል እየተፈታብኝ አስቸግሮኛልም ብላለች። አንዴ ሁለቴም ደጋግማ ማለት ነው። እና ያ ፈተናዎች ሰይጣን በነገራችን ላይ አይደለም ይሄን ቀርቶ ብዙ ነገሮችን ያደርጋል አይደለ? እሱ እኮ ስራ አይፈታም። እና ለዛ ነው ስለሚፈታተላት ነው። ደግሞ አንዳንዴ ወደ ሃይማኖታችሁ በጣም ቀረብ ብላችሁ የሆነ የምትሉ ከሆነ በብዙ መንገድ ያሳስታችኋል። ብዙ ነገሮችን እየፈጠረ ማለት ነው። ሰይጣን ስራ አይፈታም። ያው ተኝቶ አያድርም። እንግዲህ ምንም ማድረግ አይችልም። ዙሩ አታስቡ፣ አትናድዱ፣ አትበሳጩ። ታስተካክላለች ቢንዬ አደራህን። በቃ ከዚህ በኋላ ማለት ነው እሷ ስትወጣ ልብሷን ስትለብስ ለምን አትታይም? ለምን ልብሷን ስትለብስ ለምን አታየውም የምትሉት ነገር አለ። ግን ደግሞ ልብሷን ስትለብስ ወይም ለባብሳ ምናምን እኮ ወጣለች አይደል? መንገድ ላይ ነው ይሄ ነገር የሚከሰተው። እና አጋጥሟችሁ ያውቅ ይሆናል። አንድ ነገር ደግሞ በአንድ አይነት ስታይል ወይም በአንድ አቅጣጫ አትሄዱ። እውነት እኔም ደብሮኛል እንደናንተ። ግን ደግሞ ነገሮችን ደግሞ በአንድ ነገር ሳይሆን መመዘን ያለብን በዚህኛው መመዘን አለብን። በምን ምክንያት ነው የወደቀባትኝ ልጅቷ እሷ አልነበረች ብለን ማሰብ አለብን። እና ተረጋጉ ፕሊስ፣ የምር ተረጋጉ። እነዛ አሽቃባጮቹ የሚያወሩት ምናምን እነዚህን ተዋቸው። እነሱ ሲጀመር መስሪያ ብለውት ወይም ምን እናውጣላት ሰኻ ብለው ነው እንጂ አዎ በሃይማኖቷ እሱን የተናገረችውም አዎ እናውቃለን። በሃይማኖትሽ አይደል እንደ የተናገርሽው አላዛርን ይሄን ብለሽ ተሰድብሽው ምናምን ብለሻታል። አዎ በሃይማኖቷ ነው የተናገረችው። ሁላችንም በሃይማኖቷ መጣባት ብላ ነው የተሳደብነው ሲጀመር ማለት ነው። እሱ ጋር ከጀመረ ወዲህ ነው ሲጀመር ማህተቧን መፈታት የጀመረው። ሰይጣን እየተፈታተነ ስለሆነ ማለት ነው። ሰይጣን ስለሆነ እና ውድ ቤተሰቦች ተረጋጉ። ልጅቷን ብትሆን እንግዲህ ፕራንኩም ሲያናድዳችሁ እንግዲህ ፕራንክ ነው እያልን እስከዛሬ ታግሰናታል። እውነት ለመናገር የሄሉ ቤተሰቦች በጣም ታጋሽ ናቸው። ዛሬም ታግሰዋታል። አንዳንድ ልጆች ናችሁ እንጂ የዘቀዘቃችኋት ታግሳችኋታል። እኔ ለራሱ ታግሻታለሁ። እውነት ለመናገር ማለት ነው በጣም ታግሻታለሁኝ። ግን በቃ እስከ መቼ እንደምንቆም እስከ መቼ እንደምንታገሳት ብቻ ባላቅም ሁላችንም እየታገስናት ነው። እባክሽ ፕሊስ በቃሻን ከዚህ በላይ ማለት ነው። ፕራንክ ከሆነ ራሱ አማርኛው ምናምን አንዳንድ ቃላቶች የሚደብሩ ቃላት አሉ። እነዛ ያስጠላሉ ሲጀመር ማለት ነው። የፕራንኩ ራሱ ግን እምለው ራሱ ዛሬ ጠፋብኝ። የሆነ አለ አይደለ የሆነ ተናድጃለሁ። በቃ ፕራንክ ነው ብዬ አሳመንኩትኝ ራሴን። ግን ደግሞ አንዳንድ ነገር ላይ የምትናገራቸው ነገሮች ለሰው ለነገ ራሱ የሆነ ይቅርታ ተባብላችሁ ራሱ ይቅርታ ተደራርጋችሁ መሸር ነገር አለ። እንደዚህ አይነት ነገሮች ይመርዛሉና የንግግሯ ነገር ያው እንግዲህ አዲስም ከመሆኑ አንፃር ነው ብዬ ተረድቻታለሁ። ብቻ አላቅም። ትዕግስትን ከሷ እስከሆነ ድረስ የወሰርኩት ታጋሽ ነኝ፣ ታግሻታለሁኝ። ቢንዬና ሄልዬ ማንም ብትለፉ ወደዛ ብትሮጡ ወደዚህ ብትሮጡ ማንም ይሁን አይለያያቸውም ማለት ነው። ቢንዬና ሄልዬን ማንም ቢቆም ማንም ቢመጣ ማለት ነው እንደማይለያዩቸው
እንደማንም እንደማይለያይ እግዚአብሔር ያጣመረውን በነገራችን ላይ ሰው አይለያየውም። እና አርፋችሁ ተቀመጡ። አዎ ሊለያዩ ነው እንደዚህ አይፈልጋትም ምናምን እያልሽ የምታዘበዝቢ ሁላ ማለት ነው። ማንም እንደማይለያያችሁ ታሳያችኋለች ደግሞ ወደፊት ማለት ነው። ሙያ በተግባር እስከሆነ ድረስ ሁልሽም አታሽቃብጪ እያሽቃበጥሽ ነውና እንግዲህ ምንም ማድረግ አይቻልም። እሱም ተናዷን ሄሉ እሱ ቢኒ ከሄሉ በላይ ይልቅና ቢኒ በማያውቀው ነገር የሆነ ግን እኮ አንዳንዶች እኛም አለበት እጅ አለበት ምናምን ጨዋታው ገብቶ ነበር እየነበረ ግን የለም። እኔ ለራሱ ልጅቱ ጎበዝ ነሽ ትላንትና እኮ የቢኒን ሪያክሽን አምጥተሽ አሳይና ብዬ ነበር። አምጥተሽ አሳይሽና እግዚአብሔር ይስጥሽና ማለት ነው። እና ለማንኛውም ግን ፕራንክ ካልሆነ መቼም ሰው ቤት ገብቶ አንድ ሰው ገብቶ ሰው ቤት እቃ አይወስድም። ጤነኛ አይደለች እንዴ? ኧረ እንደው ጥርሴ ይርገብ ዛሬ እንኳን አሳቅም እውነት እንዴ እኔ ያህል ጨጎራ ይላጥ አድርገዋለች። እና ቤተሰቦቼ ተረጋጉ። ስለ መስቀሉ ጉዳይ ነው እኔ አሁን የመጣሁት። ብዙዎቻችሁ በጣም እንደተናደዳችሁ ስላወቅኩኝ እሱን ልንገራችሁ ብዬ ነው። ተረጋጉ። ይክ በመስቀሉ ድርድር አታውቅም። እና ሁሉም ያልሄድኩበት ቦታ የለኝ እውነት ለመናገር ማለት ነው። ግን በቲክቶክም ኮሜንት በሁሉም ቦታ እንደው በዩቲዩብ በሷ ቤት ጭራሽ ገብቼ ሌላ ነገር የለም። ኮሜንት ራሱ ያነው ነው። እና እናንተ ለመረጋጋት ሞክሩ። ማለት ለሷ እንጂ የሚጠቅማት ለኛ አይደለም የሚጠቅመን። ግን ደግሞ ያስደነግጣል። አንዱ እንትኗ እሱ እስከሆነ ድረስ እና ሰይጣን እየተፈታተናት ነው። ተረጋጉ የኔ ወዶች። መልካም ቀን እስከዛው መልካም ምሽት መልካም ቀን ይሁንላችሁ ማለት ነው። ለዳሩም ለውሎም ሁላችሁንም ጥሩ ቀናትን ለማግኘት መጥፎ ቀናትን ማለፍ የግድ ይልሃል። በህይወትህ ብዙ ከባድ የማይረሱ ፈተናዎችን ታሳልፋለህ። ጠንካራ ሁን፣ አትውደቅ። ምክንያቱም ሰው በአፉ እንጂ በእጁ ያነሳህም። ወደ ኋላ ተመልሰህ መጀመሪያህን ማስተካከል አትችልም። አሁን ካለህበት ቦታ ጀምረህ ግን መጨረሻህን ማስተካከል ትችላለህ።